አንዴ ረሱል አለይሂ ሰላቱ ወሰላም ጋር አንድ እድሜያቸው ገፋ ያሉ ሽማግሌ መጡና ያ ረሱላህ አንተ የአላህ ነብይ ይህ የምታዩት ሰውዬ ከልጅነቱ ጀምሮ ነጭ ሽበት እስኪያወጣ አላህ ሱብሓነሁ ወተዓላን ሲያመጥ የኖረ ሰው ነው። ይሄን ሰው አላህ ይምረዋል ብላችሁ ታስባላችሁን አላቸው። ከዚያም ረሱል አለይሂ ሰላቱ ወሰላም አዩአቸውና አስለምት አሉት። ሰልመሃልን? ቃለ ነዓም አለ። አላህ አንድ ነው፣ መልእክተኛው ሙሐመድ መሆኑን እመሰክራለሁ። ከዚያም እኛ ውድ ረሱል አለይሂ ሰላቱ ወሰላም በል እንግዲህ አሉት ሐራም ከሚባሉ ቦታዎች ሽሽ፣ መልካም በሚባሉ ቦታዎች ተሽቀዳደም አሉ። የሰራኸውን ወንጀል አላህ ሱብሓነሁ ወተዓላ ወደ መልካም ይገለብጥልሃል። ሰውየው የሰማውን ማመን አቃተው። ያ ረሱላህ ያንን ትላልቁን ወንጀል ቃለ ነዓም ወገጀራቱሁ ወፈጀራት ከረሱል አለይሂ ሰላቱ ወሰላም ዘንድ እስኪነጠል አላሁ አክበር አላሁ አክበር አላሁ አክበር እያለ ሄደ። ወንድሞቼ ያ ሰውዬ የሰራው ወንጀል ምድር ላይ ላሉ ሰዎች ቢከፋፈል ለመጥፋት ይበቃቸው ነበር። ወላኪን አላህ ሱብሓነሁ ወተዓላ ያን ሁሉ ወንጀል ምሮለት ወደ መልካም የሚገለብጥ ጌታ ነው። አላሁ አክበር ወላሂ ለዓዚም ምንም ይሁን ምንም ኢነላህ ገፉር ረሒም ወላሂ ነው የምላችሁ። ከነፍስህ በላይ ነው አላህ ላንተ የሚያስብልህ። ያ ሐቅ ላ ተቅነጡ ቢረሕመት ወላሂ ነው የምላችሁ። ወደ አላህ ስንጠጋ አላህ ሱብሓነሁ ወተዓላ ካቲማችንን እንዲያሳምርልን በቃ ወላሂ አላህ ካቲማችንን ያሳምርልን ወንድሞቼ። እና ከዚህ ቪዲዮ ምን እንድትጠቀሙ ፈልጌ ነው አላህ አዛኝ መሆኑ። አላህ እኮ አዛኝ መሆኑ ጥግ አኹዋን ወማ ካነ አላሁ ሙዐዚበሁም ሱብሃንአላህ። አላህ እኮ የሚቀጣ ጌታ አይደለም። ምን እስካደረግን ድረስ ወሁም ይስተግፊሩ ለሰራነው ወንጀሎች ማሐረታን ኢስቲግፋር እስከጠየቅን ድረስ የአኹዋን ረበና ብለን ዱዓ ማድረግ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ العظيم አልሐምዱሊላህ ሙስሊም ላደረገኝ ጌታ የሙሐመድ ኡመት ላደረገኝ አልሐምዱሊላህ ወላሂ አልሐምዱሊላህ። አላሁ አክበር ድጋሚ ወላሂ አላህ